እግዚአብሔር ግን ስታምነው ከምንም ውስጥ ያወጣል። ከስራ ስመጣ የሆነ ስብሰባ ነበረንና ቀጨኔ መድኃኔዓለም ከሰርቪስ ስወርድ የሆነ ሰውዬም ወረደ አላቀው። ከዛ ወክ ያረገን ስንሄድ ቀጨኔ ነው እንደ ሰፈርሽ አለኝ። አዎ እንዴ እኔም እኮ ቀጨኔ ነው ሰፈር። የቱ ጋር? 18 ቀበሌ ፊት ለፊት ግራዝማች ወለደች ሲልኩት ማለት ነው። እንዴ የኛ ደግ ሴትዮ ልጅ ነሽ? እናቴን ታውቃታለህ? አትሽ ባለውለታዬ ምን አድርጋለህ ነው? የቀበሌ ቤት ውስጥ ነበረ ምን ኖረው አለ። 5 ብር ነው 7 ብር ነው ቤት ክራያቸው። ሳይከፍሉ ቀርተው ሚስቱ ልትወልድ ሆስፒታል ሄደው ሲመለሱ በራቸው ታሽጎ ጠበቃቸው። ከዛ ቀበሌው እስከሚከፈት እኛ በር ጋር መቀመጫ አለ አይደል? ገና አዲስ አራስ የተወለደች ልጅ ይዘው እኛ በር ላይ ቁጭ ብለዋል፣ ባልና ሚስት ከነ ልጃቸው። እናታችን ደግሞ ቤተክርስቲያን ልታስቀድስ በጠዋት ስትወጣ በር ላይ እነሱን ታገኛለች። እንዴ ምንድነው በዚህ በጠዋት እዚህ እንዴት ወጣችሁ? ምን ሆናችሁ ነው ስትል ቀበሌ አሽጎብን ነውና ሲከፈት እየጠበቅን ነው። ቀበሌው ሲከፈት ብራቸውን ከፍለው ከዛ ቤታቸው ሊገቡ ማለት ነው። በልጉብ ብላ ምድር ቤት አስገብተው አለ አልጋ ሰጥተው ለልጃቸው ለሚስቱም የሚያስፈልጋትን እንክብካቤ ለራሷ የሚገባትን ነገር እያደረጉ እናንተ ቤት እኮ አቆይተውናል እናትሻለ ልጇን ትወዳለች ያብልጣ ከራሷ። እንዴት ደስ ይላል! ደስ የሚል ነገር ወላጅህ አደረገ ተብለ ስትሰማ ወይ ጉድ! በቃ እናቴ እንደዚህ ደግ ነበርሽ ለካ ብዬ እናቴን የዛኔ ደግሞ ሞር ወደድኳትና ይሄን ታሪክ እንግዲህ ከማላቀው ሰው ሰማሁ። እናታችን የድመት ውር ነው ነበር የምትለው። ያም ማለት መርካቶን አታውቀውም፣ ገበያውን አታውቀውም። በሰራተኞች ተከባ ነው የምትኖረው። ልብስ እንኳን ሲገዛላት ተለክታ ነው የሚመጣላት ልብሱ፣ ጫማው፣ ሁሉም ነገሩ እና ውጭውን አታውቀው። የቤት እመቤት ነች። እሱ በድንገት ጥሏት ሲሄድ ሰማይ ምድሩ ነው የተደፋባት። የምታምነው አምላክ እኛን ምንም ሳታጎድልብን ሁላችንም ላክስትም ላጎትም ልጅ ሳንሰጥ ማስተምራ መጨረሻችንን አይታ ነው ያለፈችው እናታችን። ምን ጠይቂያት ነበር? አባብዬ ጥሎሽ ሲሄድ 32 ዓመትሽ ነበር። እኛ ደግሞ ገና ልንዳር የምናስብበት ጊዜ ነው ያ እድሜ ማለት። አንቺ እኮ ረዳት ያስፈልግሽ ነበር፣ ፍቅር ያስፈልግሽ ነበር እና ለምን አላገባሽም ብዬ ጠየኳት። እኔ ትልቅ ከሆንኩ በኋላ ማለት ነው። እና የእናቴ መልስ አይ ልጄ ልጆቼን በእንጀራ አባት እንዳሳድግ አለችኝ። የኛ እናቶች ዋጋ ያንሳቸው። ምክንያቱም ለልጆቻቸው ዋጋ የሚከፍሉ ለልጆቻቸው የሚሰጡት ዋጋ ተዘርዝሮ የሚያልቅ አይደለም። በእውነት እናቴ የሺያረግ ማሞ ነፍስሽን በገነት ያኖርልን። ሁል ጊዜም በልባችን ውስጥ ነግሰሽ ትኖሪያለሽ። ስላሳለፍሽው ህይወት ሁሉ እግዚአብሔር አምላክ ዋጋሽን ይክፈል። ባጸደ ገነት ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ